ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አደራችሁ። ዛሬ ቀኑ እሁድ ነው። ይሄው እንደምታዩት ከጠዋቱ 12 ሰዓት ላይ ከዘበኝነት ስራዬ እንደወጣው ድካሜን ሳልቆጥር ወደ ኩሽና ነው የገባሁት። ቪዲዮውን የቀረጽኩላችሁ ወንድ ልጅ ጋግሮ መብላት እንደሚችል ለማሳየት ነው። ይሄው እንደምታዩት እንጀራዬ በጣም ቆንጆ ነው፣ አይን አውጥቷል። ወንድ ልጅ ሲጋግር እንዲህ ነው። እንግዲህ እንጀራ መጋገር ለሴት ብቻ አልተሰጠም፣ ወንድ ልጅም ጋግሮ መብላት ይችላል ማለት ነው። ስቶቤ ስለተበላሸብኝ ከእንጀራው የሚወጣውን የእንጨቱን ፍም በመጠቀም ከእንጀራው ጎን ለጎን ወጥ እየሰራው እገኛለሁ። ስቶቤ ስለተበላሸ ለአንዳንድ ነገር እንዲጠቅመኝ ብዬ የእንጨቱን ፍም በማውጣት በዚህ መልኩ አጠፋዋለሁ ማለት ነው። ምክንያቱም ከዚህ በኋላ የምሰራው በከሰል ስለሆነ ማለት ነው፣ ስቶቭ እስከምገዛ ድረስ። እንግዲህ ቤተሰብ እንደምታዩት እንጀራውን በዚህ መልኩ ጋግሬ ጨርሻለሁ ማለት ነው። ከዚህ በኋላ የሚሆነው የጋገርኩበትን ኩሽና ማጽዳት ነው ማለት ነው። መሬቱ አፈር ስለሆነ ስጠርጋው አቧራው እንዳይነሳ በዚህ መልኩ ውሃውን አርከፈክፈዋለሁ ማለት ነው። እንግዲህ ይህ የገጠሩ ባህል ነው። በገጠር አካባቢ እንደዚህ እናቶቻችን የሚጠርጉት ማለት ነው። ምክንያቱም ቤቱ የጭቃ ስለሆነ ማለት ነው። ሰው መሆን ዝቅ ብሎ መስራትን ይጠይቃል። እኔ ሴት አይደለሁ፣ እኔ ከወንድ ነኝ፣ ይህ አይመጥነኝም የሚሉ ሀሳቦችን ወደ ኋላ መተው አለብን። እንዲያውም ዝቅ ብለህ የራስህን ቆሻሻ ስታጸዳ ነው የውስጥህ ጥንካሬ የሚታወቀው። ይኸውልህ እኔ ይሆን የሊጥ ርዝራዥ ለማስለቀቅ በደንብ እያሸወት ነው። ህይወትም እንደዚህ ናት። የማይጠቅሙ ነገሮችን ከውስጣችን አጥበን ለማውጣት ትንሽ መልፋትና ጊዜ መስጠት ያስፈልገናል። እቃ ማጠብ ለብዙ ሰው አድካሚ ሊመስል ይችላል። ለኔ ግን የሰከነ አእምሮ የማገኝበት ጊዜ ነው። በተለይ የሊጥ እቃዎች ሲሆኑ ጥንቃቄ ይፈልጋሉ። ቶሎ ካልታጠቡ ሊጡ ደርቆ እቃውን ሊያበላሹት ይችላሉ። ህይወትም እንደዚህ ናት። ችግሮችን ወዲያው ካልፈታናቸው እየደረቁና እየከበዱ ይሄዳሉ። ይኸው እቃዎቹን አንድ በአንድ በአጃክስ እያሸው እያንዳንዱን ጥጋጥግ ማጽዳት አለብኝ። ስራ ሲሰራ ደግሞ ለይስሙላ ሳይሆን ከልብ መሆን አለበት። ወንድ ልጅ ኩሽና ገባ ማለት ሙያውን አወቀ ማለት ነው እንጂ ክብሩ አይቀንስም። የሳምንት እንጀራዬን ጋግሬ እቃዬን አጥቤ ኩሽናዬን ሳጸዳ ድካሜን እረሳዋለሁ። ይሄ በራሱ ትልቅ ስፖርት ነው። እጃችን ስራ ሲለምድ አእምሮአችን ደግሞ ሰላም ያገኛል። በዚህ አጋጣሚ ለወንድሞቼ አንድ ነገር ማለት እፈልጋለሁ። ስራን አትናቁ። የትኛውም ስራ ይሁን የራሱ ክብር አለው። ጠባቂ መሆንም ይሁን ኩሽና ውስጥ እቃ ማጠብም ይሁን የተለያዩ ስራዎች፣ ዋናው ነገር ራስን ችሎ መኖርና በታታሪነት መጓዝ ነው። አሁን እቃዎቹን እየጸዱ ነው። አረፋውና ውሃው ሲወርድ ማየት ራሱ ለአይን ደስ ይላል። እንግዲህ በዚህ መልኩ እቃዬን አጥቤ ጨርሻለሁ። አሁን የቁርስ ሰዓት ደርሷል ማለት ነው። ቁርሳችንን እንግዲህ በዚህ መልኩ አቅርበናል ማለት ነው። እንብላ እንግዲህ ቤተሰብ። ቤቴ ውስጥ ተቀምጬ ይህንን በራሴ እጅ የተጋገረ እንጀራ ስበላ የሚሰማኝ እርካታ ልዩ ነው። በቃ ጣዕሙ ይለያል። ብዙ ጊዜ በስራ የምንወጠር ሰዎች እንዲህ ያለችውን ትንሽ የእረፍት ጊዜያችንን በአግባቡ መጠቀም አለብን። በንጹህ ቤት ውስጥ በራስ እጅ የተዘጋጀ ምግብ መብላት ለጤናም ለበረከትም ጥሩ ነው። ብዙዎቻችሁ ለምን በየቀኑ ቪዲዮ አትሰራም ትሉኛላችሁ። ህይወት እንዲህ በስራና በጥረት ስለምታልፍ ለቪዲዮ የምትሆን አጭር ጊዜ ለማግኘት ብዙ መልፋት ይጠይቃል። ግን ለእኔ እናንተን እንዲህ በቤቴ ጋብዤ የዕለት ውሎዬን ማሳየቴ ትልቅ ደስታ ነው። ወንድ ልጅ ጠንካራ መሆን አለበት በስራውም በቤቱም። እኔ በራሴ የምተማመንበት አንዱ ምክንያት የትኛውንም ስራ ስለማልንቅ ነው። እንግዲህ ቁርሴን እየበላሁ የእሁድ እረፍቴን እቀጥላለሁ። የዛሬ ቪዲዮዬ እዚህ ላይ ያበቃል። ከምጣዱ ጀምሮ ዕቃ እስከ ማጠብ፣ ቤት እስከ ማጽዳትና እስከ መብላት አብራችሁኝ ስለነበራችሁ ክብር ይስጥልኝ። በሌላ አዲስ ይዘት እስከምንገናኝ ድረስ ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁ እንዳትረሱ። መልካም ቀን።